ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 15 ቀን 2018 ዓመተ ምህረት የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ሁለት የአገዛዙ ወንበር አስጠባቂ ኮሎኔሎች እየተጎማለሉ ባሉበት በሊበን ከተማ አስደማሚ ኦፕሬሽን ተሰራ። በሰሜን አቸፈር ወረዳ ከሆነችው ሊበን ከተማ ላይ መሽጎ ያለው ጡት ቆራጭ የጁላ ሰራዊትና ሚሊሻ ላይ ከባድ ምት ደርሶባቸዋል። ሌሊት ላይ ፋኖን ለማፈን ያሰበው ጡት ቆራጭ ሰራዊት ከሊበን ጉግ እንዲሁም ከሊበን ቆንገሬና ከሊበን ወደ ሳንክራ ሲወጣ በኮሎኔል የበለጡት የቢትወደድ አያሌው መኮንን ብርጌድ የጦር ጠበብቶች ስስ ብልት በመለየት ሊበን ከተማ ላይ ሰርጎ ገብቶ በማደር ጠላት እቅዱን ሳይፈጽም ታቅዶበት እምሽክ ተደርጓል ነው የተባለው። በዚህ ውጊያ በርካታ የመከላከያ አባላት ሲገደሉ በርካታ መሳሪያም ተማርኳል። በዚህ የተበሳጨው ጡት ቆራጭ ሰራዊት ከሊበን ሳንክራ ከተማ የተጓዘው አረመኔው ሰራዊት በብስጭት ማህበራትን አውድሟል፣ የግለሰብ መሳሪያዎችን ዘርፏል፣ መስመር ላይ ያሉ ከ20 በላይ ወጣቶችን አፍሷል ብሏል። የ105ኛ ኮር 55ኛ ክፍለ ጦርም የብልጽግና አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ነው ሲል የአማራ ፋኖ ብሔራዊ ኃይል በሰጠው መግለጫ ገለጸ። አፋብኃ በመግለጫው የአማራ ሕዝብ ላይ የተጀመረው ይፋዊ የዘር ማጥፋት ጦርነት ከተጀመረ 3 ዓመታትን ሊደፍን ተቃርቧል ያለ ሲሆን የብልጽግና አገዛዝ ዓለም አቀፍ የጦር ሕግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያንን ከጥቃት የመጠበቅ ግዴታቸውን እንዲወጡ የሚያስገድደው መሰረታዊ ሕግ በመቃረንና ሁሉንም የጥፋት ስልቶች በመተግበር በአማራ ሕዝብ ላይ ሁለንተናዊ የጦር ስልት በመተግበር ላይ ይገኛል ሲልም ገልጿል። አፋብኃ እንዳለው የሁሉን አቀፍ የጥፋት ስልት ንጹሃንን በመግደል በማህበራዊ እንቅስቃሴ ላይ ያለውን ያልታጠቀ ህዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረትና ገንዘብ መዝረፍ፣ እናቶችንና ህጻናትን በጅምላና በተናጠል አስገድዶ መድፈር፣ የሚደፍሩ ሴቶችን ገላ መቆራረጥ፣ ባለትዳር ሴቶችን በመድፈር ማህበራዊና ስነ ልቦናዊ ቀውስን መፍጠርና ሌሎች የሽብር ተግባራትን ያካትታል ነው ያለው። አገዛዙ እነዚህንና መሰል ድርጊቶችን መፈጸም ህዝብን የማጥቂያ ስልት አድርጎ ከመሆኑ ጋር ተያይዞ ያሰማራው አረመኔ ሰራዊት በገባባቸው ቦታዎች ሁሉ እነኚህን ዘግናኝ የጦር ወንጀሎች መፈጸም መለያ ባህሪውን ወደ መሆን ተሸጋግሯል። የአብይ አህመድ አረመኔ ቡድን ስልጣን በያዘ ማግስት በራሱ ህዝብ ላይ በጀመረው የጦርነት ፕሮጀክት የሴቶችን መደፈር፣ የንጹሃን በጅምላ መገደልና መዘረፍን የተመለከተው ዓለም አቀፉ ማህበረሰብና መላው ኢትዮጵያዊ በጊዜው ተመጣጣኝ እርምጃና ምላሽ ባለመውሰዱ ምክንያት በአማራ ህዝብ ላይ በጀመረው ጦርነት ይህ ህዝብን የማጥቂያ ዘዴ በአይነትም በብዛትም በሽፋንም እጅጉን ተጠናክሮ ቀጥሏል ብሏል። አፋብኃ ግብር ከፍሎ በሚያስተዳድረው ሰራዊት እናቶችና ታዳጊዎች በጅምላ የሚደፈሩበት ከኢትዮጵያ ህዝብ በስተቀር በዓለም ላይ የለም። ይህ የዘመናችን እንቆቅልሽ ነው። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህን ጉዳይ ውቅያኖስን በጭልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ካወጣው የምርመራ ሪፖርት በስተቀር አገዛዙ በአማራ ህዝብ ላይ የሚፈጽማቸውን የጦር ወንጀሎች ዛሬም የዓለም ጆሮ እንደተነፈጉ ናቸው። የአማራ ፋኖ ብሔራዊ ኃይል ባደረገው የዳሰሳ ጥናት መሰረት ያለማቋረጥ በቀጠለው ጦርነት በአማራ ክልል በሰፈረው የብልጽግና ሰራዊት ከ100 ሺህ የሚልቁ እናቶችንና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግጠናል ብሏል። አፋብኃ ለክብሩ ቀናኢ የሆነው የአማራ ህዝብ ላይ የስነ ልቦና ችግር ለመፍጠርና ለማዋረድ በሚል ስሌት በዚህ የመድፈር ወንጀል በተለየ ሁኔታ ባለትዳሮች እናቶች፣ ካህናትና ቄሶችን ጨምሮ የሃይማኖት አባቶችን፣ ሚስቶችንና ታዳጊ ተማሪዎችን ሰለባ ከመሆናቸው በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር የአገዛዙ ሰራዊት የአረመኔነቱን ጥግ አሳይቷል። የምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው አብይ አህመድ ያሰማራው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ህልውናውን የመታደግ የመከላከል ጦርነት የመመከት ስነ ልቦናውን ለመንጠቅ አስቦ በፈጸማቸው የአስገድዶ መድፈር ወንጀሎች ከፍተኛ የሆነ ማህበራዊ ቀውስ ፈጥሯል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱ አድርጓል። በመሰረቱ እነኚህ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች፣ የሰራዊቱ ጀነራሎች በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተቸራቸውም ጭምር ናቸው። በቅርብ ጊዜም የብልጽግና መዋቅር አካለ መጠን ያልደረሱ ታዳጊዎችንና የአእምሮ ህሙማንን ለውትድርና የመመልመልና ህገወጥ የሰዎች ዝውውር ተግባር ላይ መሳተፉን የአሜሪካ መንግስት ባወጣው መግለጫ አረጋግጧል። የሰራዊቱ መኮንኖች ነጋዴዎችን በማገትና በማጎሪያ ካምፖች በማሰር ከፍተኛ ገንዘብና ንብረት እየተቀበሉ አጋጣሚውን የግል ኪሳቸው ለመሙላት እየተጠቀሙበትም ይገኛሉ። ዓለም አቀፉ ማህበረሰብ፣ መላው ኢትዮጵያዊና የአማራ ህዝብ ይህንን የብልጽግና አረመኔያዊ ተግባር ታግሎ የማያስቆመው ከሆነ
የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎ የተዘረዘሩትን ጥሪዎች ያቀርባል። ለዓለም አቀፉ ማህበረሰብና ለዓለም አቀፍ ግብረሰናይና የሰብአዊ መብቶች ጥበቃ ተቋማት ኢትዮጵያ የፈረመችው የሰብአዊ መብት ሰነዶች፣ የተዋዋለቻቸው የሁለትዮሽ ስምምነቶችና ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግስትነት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱና እንዲያስጠብቁ ይደነግጋሉ። በመሆኑም የአብይ አህመድ አገዛዝ የቀጠናው የሰብአዊ ቀውስ አባት በመሆኑ ከሚፈጽመው ትርምስ በተጨማሪ በአማራ ህዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች የሰብአዊ መብቶች የመጣስ ጥፋቶች ተመጣጣኝ እርምጃ እንዲወሰድበት የብልጽግና መዋቅርና ባለስልጣኑ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብአዊ መብት መከበር የበኩላችሁን ድርሻ እንድትወጡ እንጠይቃለን። እንዲሁም በሀገር ውስጥና በውጭ ሀገር ለምትሰሩ ኢትዮጵያውያን የሰብአዊ መብት ተቆርቋሪዎችና ተቋማት የንጹሐንን ግድያ፣ አስገድዶ መድፈርና ዘርፊያን እንደ ጦር ስልት እየተጠቀመ ያለው የብልጽግና አረመኔያዊ አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙበትን ማንኛውንም የትግል ስልት በመጠቀም ህዝባዊ ወገንተኝነታችሁንና ሰብአዊ ርኅራኄያችሁን እንድታሳዩ እንጠይቃለን። በተጨማሪም ለመላው የአማራ ህዝብ የአማራን ህዝብ ህልውና ለማስጠበቅ የጦር ግንባሩ ጠላትን ከሚፋለመው የፋኖ ሰራዊት ውጭ ያለው የማህበረሰብ ክፍል በየአደረጃጀቶቹ የሚያደርገው ተጋድሎ የብልጽግናን አረመኔያዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል። ስለሆነም ሰፊው የማህበረሰብ ክፍል በአገዛዙ እየደረሰ ያለውን ህዝብን የማጥፋትና የማዋረድ ተግባር ለማስቆምና ህልውናውን ለማስከበር በነቂስ በመነሳት የህልውና አደጋ የሆነውን የብልጽግና አገዛዝን ለመቅበር የምናደርገው ተጋድሎ አካል እንዲሆን ጥሪ እናቀርባለን። ለዓለም አቀፍ የሚዲያ ተቋማት፣ ማህበራት፣ ዩኒቨርሲቲዎችና ሌሎችም በኢትዮጵያ የመንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተ ሁለንተናዊ ጥቃት ትኩረት ማጣቱ አገዛዙ በድርጊቱ እንዲቀጥልበት ምክንያት ሆኗል። ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነውም በእናንተና መሰል ተቋማት ስንፍናና ቸልተኝነት ጭምር ነው። በዚህ ረገድ ቢቢሲ ለጀመረው የአገዛዙን ህገወጥ ድርጊት የማጋለጥ ተግባር ምስጋና እያቀረብን አሁንም ተመሳሳይ የሰብአዊ ተግባራት እንዲሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩና ተጨማሪ ምርመራዎች እንዲደረጉ የሞራልና የህግ ግዴታችሁን እንድትወጡ የጠየቅን አፋብኃ ምርመራ ለሚያደርግ ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑን እናረጋግጣለን ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ በመግለጫው አሳውቋል። የአገዛዙ ብልጽግና ሰራዊት በቡግና ወረዳ ህዝብ ላይ አሰቃቂና ዘግናኝ ድርጊት ፈጸመ። በአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮርና ከብልጽግና ወንበር አስጠባቂ ሰራዊት አድማ ብተና ፖሊስና ሚሊሻ መካከል ከባድ ትንቅንቅ ላይ መቆየታችን የሚታወቅ ሲሆን ስለሆነም ይህ አማራ ጠል የማፊያ ስብስብ 61ኛ እና 65ኛ ክፍለ ጦር ፖሊስ አድማ ብተናና ሚሊሻ 3 ዙ 23 1 መድፍ 4 ባለ 82 ሞርተርና 1 ባለ 120 ሞርተር በመያዝ ምድር ሲገረፍ አልበቃው ብሎ በሰማይ ቱርክ ሰራሽ ባይራክታር ቲቪ 2 ድሮን በማሰለፍ አንድም ፋኖ ሳይጎዳ በዘመቻ አደም አሊ ወይም አባናደው ግዳን ወረዳ ሙጃ ማርያም ከተማ ላይ በፋኖ ተማርከው ሕክምና ሲያገኙ የነበሩትን እነ ኮሎኔል ዘሪሁን ማሙዬን ጨምሮ ሌሎች 7 ንጹሃንን መጨፍጨፉን ከዚህ በፊት መረጃ ማድረሳችን ይታወሳል። ይህ የመዋጋት አቅምና ሞራል የሌለው የትሮይ ፈረስ ሰራዊት የከባድ መሳሪያ ቀንቡላዎችን በዘፈቀደ በመወርወር ማህበረሰቡ ላይ፣ እንስሳቶች ላይ፣ ሰብሉ ላይ እያረፈ እንስሳትን፣ ንጹሃን ዜጎችን እየገደለ የገበሬውን ክምር እያቃጠለ የማህበረሰባችንን አንገት እያስደፋ በመሆኑ ገበሬው ለፍቶ እንዳለፋ እንዳይሆን ባደረግነው ለተወሰኑ ቀናቶች ገዢ መሬቶችን ወይም ገዢ ቦታዎችን የያዘን ሲሆን ነገር ግን የአማራ ህዝብ እንደ ግሪሳ እያደቀቀ የሚገኘው የብልጽግና ወንበር አስጠባቂ ሰራዊት ከሰሞኑ በቡግና ወረዳ ህዝብ ላይ አሰቃቂና ዘግናኝ ድርጊት እየፈጸመ ይገኛል። መነሻው ከቡግና ወረዳ አይና ከተማ በማድረግ 08 ቀበሌ ቅዱስ አርቤ በመሄድ አማራ ጠሉ የብልጽግና ሰራዊት የፋኖ እህል ነው በማለት በባንክ ብድር የሚሰራውን የአንድ ምስኪን ነጋዴ 30 ኩንታል ቦሎቄና 35 ኩንታል ባቄላ ወደ ከተማ ጭኖ ወስዶ ለመሸጥ ባጠራቀመበት መጋዘን ጭነው ወስደውበታል። የተዘጉ ሱቆችንም በመክፈት ዶሮ ብታልም ጥሪዋን እንዲሉ ባልበላውም ጭሬ ልበት ነው በሚል እንደ ህፃን ልጅ ከረሜላ፣ ጆሊ ጁስ፣ ጭማቂ፣ ብስኩትና የተለያዩ የሱቅ እቃዎችን ሱቆችን እየሰባበሩ በልተው የተረፈውን ውጭ ላይ አውጥተው መድፋታቸው እዛው ቅዱስ አርቤ ቀበሌ ላይ የአባት አርበኛ ቤት ነው እያሉ ወደ ማህበረሰብ ውስጥ
ውስጥ በመግባት 2 ልጃገረዶችንና አንድ የአባወራ ሚስትን ደፍረው ሄደዋል። በዚህም የዘራፊነትና ሴሰኝነት ጥሙ አልረካ ያለው ጋለሞታ የአገዛዙ ብልጽግና ሰራዊት በ10 ቀበሌ ቋሮ በመሄድ አማራን እንኳን ትጥቁን ቀበቶን እናስፈተዋለን ብሎ ወደ አማራ ክልል ዘው ብሎ የገባው የብርሃኑ ጁላ ሰራዊት የ78 እና 84 ዓመት አዛውንቶችን በካራማራ ጦርነት የተሳተፉ አርበኞችን ማስታወሻ ጓንዴና ውጅግራ መሳሪያ የሆኑ አባት አርበኞች መሳሪያ ነው በማለት ሲወስዱባቸው የግለሰብ ቤት እየጎረጎሩ ቋጠሮ እህል ሳይቀር ከእጅ ወደ አፍ በልቶ የማያድር ማህበረሰብን ረሃብ ላይ ያለ በእርዳታ ያገኘውን እህል ሳይቀር በመኪና ደርድሮ ጭኖ መውሰዱንና ሊጋገር የተዘጋጀ የተቦካ ሊጥ ሳይቀር ቋሮ ቀበሌ ላይ አውጥተው ደፍተዋል። የግፍ ጽዋ ሞልቶ እዚያው 10 ቀበሌ ቋሮ ላይ የፋኖ ቤተሰቦች ናቸው በማለት የትግላችን ችቦ ለኳሽ የአሳምነው ጽጌ የበኩር ልጅ አብሪ ኮከባችን የሆነውን የአርበኛ ኮማንዶ 50 አለቃ ፍቅሩ ሙልዬ እናት ቤት በመሄድ እርሳቸውን ሲያጧቸው አጥሩንና ቤታቸውን በማቃጠልና ንብረታቸውን በማውደም የሌሎችንም አርበኞች ቤተሰቦች ቤትና ንብረት በእሳት እንዲጋይና እንዲወድም አድርገዋል። በተያያዘም አንድ የአባወራ ሚስት ለሁለት ደፍረው የእነ ፍቅሩ ሀገር ነው እያሉ የእህታችንን አንገት አስደፍተው ሄደዋል። ፋኖን መግጠም ሲያቅታቸው ሲቪል ማህበረሰቡ ላይ ግፍ መፈጸማቸው የቀጠሉበት ሲሆን አይና ኢየሱስ ከተማ ላይ አንዲት ሴት ለ3 የደፈሯት ሲሆን መሰረት የሚባልን የአእምሮ ህመምተኛን ወጣት የፋኖ መረጃ ነህ በሚል ተልካሻ ምክንያት በማንበርከክ በ8 ጥይት ደረቱንና ጭንቅላቱ ላይ አከታትለው በመተኮስ ረሽነውታል። የአይና ኢየሱስ ቤተክርስቲያን መጠበቂያ የነበረ ከአጼ ያለው ዘመን መንግስት ጀምሮ የነበረን ጓንዴ መሳሪያ አሁን ላይ ቤተክርስቲያኗ በቅርስነት ያስቀመጠችውን የቤተክርስቲያኗን ክብርና ስርዓት በሚያንቋሽሽ መልኩ በከስክስ ጫማ ለምዕመኗ እንኳን የማይፈቀደውን ቤተ መቅደሷ ድረስ በመግባት የወሰዱት መሆኑንና የቤተክርስቲያኗ ቅጥር ግቢ ውስጥ መካነ መቃብር ሳይቀር ሁሉ እየቆፈሩና እያስቆፈሩ ፋኖ የደበቀውን እናገኛለን እያሉ ትኩስ መካነ መቃብር እየፈነቀሉ ከአማራ ማህበረሰብ እሴት ባፈነገጠ መልኩ የሙታንን ነፍስ እረፍት እየነሱ ይገኛሉ። በመጨረሻም ከ500 ዓመታት በኋላ ዘርህ፣ ማንነትህ፣ እሴትህ፣ ባህልህና ወግህ ከምድረ ገጽ እንዲጠፋ የተፈረደብህ የአማራ ህዝብ ሆይ የግፍ ጽዋ ሞልቶ እየፈሰሰ መሆኑን የተረዳኸው ሲሆን እኛ ልጆችህ የጀነራል አሳምነው ጽጌ እስትንፋሶች የአጼ ምኒልክ የአጼ ቴዎድሮስና የአርበኛ በላይ ዘለቀ ወራሽ የልጅ ልጆች ለአንዴና ለመጨረሻ ጊዜ የብልጽግናንና ጀሌዎቹን እስትንፋስ ለመቁረጥና የህዝባችንን እንባ የምናብስበት ቀን ቅርብ መሆኑን ልናረጋግጥላችሁ እንወዳለን ሲሉ በአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ የግዙፉ ጀነራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ 50 አለቃ ፍቅሩ ሙልዬ አሳስበዋል። በቤሻንጉል ጉሙዝ የሸኔ ታጣቂዎች ከ40 በላይ ሰዎች መግደላቸውን ነዋሪዎችና ባለስልጣናት ተናገሩ። በቤሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ህጻናትና ነፍሰ ጡር እናቶችን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ለቢቢሲ ተናገሩ። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤኒሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ውስጥ የተፈጸመው ቅዳሜ ህዳር 13 ቀን 2018 ዓ.ም ነው። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ለቢቢሲ ሲናገሩ የአካባቢው ሚሊሻ ደግሞ ቅዳሜ ዕለት 40 ሰዎች መቅበራቸውንና እሁድ ዕለት ደግሞ ወደ ቡለን ለሕክምና የሄዱ 2 ሰዎች ሞተው መምጣታቸውን ገልጸዋል። ከቤሻንጉል ክልል ቡለንና ወንበራ ወረዳን የሚያካትተው የሽናሻ ልዩ የምርጫ ክልል የህዝብ ተወካዮች ምክር ቤት ተወካይ የሆኑት ዶክተር መብራቱ አለሙ ደግሞ ጥቃቱ ቅዳሜ ሌሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ተናግረዋል። የምክር ቤት አባሉ ዶክተር መብራቱ ለቢቢሲ ሲናገሩ በኩጂ ቀበሌ ከተማ ላይ ነዋሪዎች እንቅልፍ ላይ እያሉ ታጣቂዎች ገብተው ተኩስ መክፈታቸውንና ነዋሪዎች ተደናግጠው ሲወጡና በተኙበት ያገኟቸው ላይ ግድያ ፈጽሟል ብሏል። ቢቢሲ ያነጋገራቸውና በጥቃቱ የቤተሰቦቻቸው አባላት የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎችን መግደላቸውን እንደሚያውቁ ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በጥቃቱ መገደላቸውን ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና ባለስልጣናት ገልጸዋል። የህዝብ ተወካዮች ምክር ቤት አባሉ እንደሚሉት ታጣቂዎቹ በኩጂ ከተማ መሃል በመግባት በፈጸሙት ጥቃት ወደ 40 ሰዎች መገደላቸውን፣ ቆስለው ሆስፒታል ከገቡት ውስጥ የሞቱ መኖራቸውን መስማታቸውን ለቢቢሲ ተናግረዋል። ዶክተር መብራቱ አክለውም 31 ሰዎችን አስከሬን ቆጥር ያለ ሰው አናግር ያለው በማለት ሟቾች የተገደሉበት በየቤታቸው ደጃፍ ላይ መንገድ ላይ በተገኙበት መሆኑን ገልጸዋል። መንግስት በሽብርተኝነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች እንደፈጸሙት በተነገረው በዚህ ጥቃት ከ1 ዓመት ህጻን ጨምሮ እስከ 80
ዓመት አዛውንት ሴቶች፣ ነፍሰ ጡሮች እንደሚገኙበት የምክር ቤት አባሉ ተናግረዋል። ነገር ግን ከ40 በላይ ሰዎች የተገደሉበትን ይህንን ጥቃት በተመለከተ ከቤኒሻንጉል ጉሙዝ ክልልም ሆነ ከፌዴራል መንግስት እስካሁን የተሰጠ አስተያየት የለም። ቢቢሲ ያነጋገራቸው ነዋሪዎችና ባለስልጣናት ጥቃቱን የኦሮሞ ነጻነት ሰራዊት ወይም ሸኔ ታጣቂዎች መፈጸማቸውን ተናግረዋል። የኢትዮጵያ ፓርላማ በአሸባሪነት የፈረጀው ይህ ታጣቂ ቡድን እስካሁን ድረስ ፈጽሟል ስለተባለው ግድያና ስላደረሰው ጥቃት ያለው ነገር የለም። የቢቢሲ አፋን ኦሮሞ አገልግሎት ከቡድኑ ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ከእኛ ቤት ብቻ 8 ሰዎች ተገድለዋል። ጥቅምት 13 ቀን 2018 ዓመተ ምህረት ማለዳ 12 ሰዓት አካባቢ በታጣቂዎቹ በተፈጸመው ጥቃት 8 የቤተሰቦቻቸው አባላት መገደላቸውን የተናገሩት አንድ የከተማው ነዋሪ በአንድ መቃብር ውስጥ 3ም 4ም ሰዎች በጋራ መቀበራቸውን ይናገራሉ። ስማቸው እንዳይገለጽ የጠየቁና በአካባቢው ለረጅም ጊዜ መኖራቸውን የሚናገሩት እኚህ የቡለን ወረዳ ነዋሪ ከእኛ ቤት ውስጥ የወንድሜ ሚስት፣ 2 ልጆቿ፣ አንጋፋ ወንድማችን፣ የአባታችን ምትክ ልጁን በሰራተኝነት የሚኖሩ 2 በአጠቃላይ ከእኛ ቤት ውስጥ 8 ሰው ነው የተገደሉት ብለዋል። በአካባቢው በአጠቃላይ የሞት ሰዎች ቁጥር 41 መሆናቸውን እንደሚያውቁ የሚናገሩት እኚህ ነዋሪ ሟቾቹን የሚቀበሩበት ሬሳ ሳጥን መጥፋቱን በሐዘን ይገልጻሉ። በአንድ ጉድጓድ 3 4 4 5 5 እየሆኑ ነው የተቀበሩት ሲሉም በጅምላ መቀበራቸውን ያስረዳሉ። አካባቢው ላይ ስጋት በመኖሩ ምንም ጊዜ እንደሚጠበቅ የሚናገሩት ነዋሪው ዕለቱ የጾም መያዣ ዕለት ስለነበር ነዋሪ ወደ እርጫ መከፋፈል በሄደበት ወቅት ጥቃቱ እንደተፈጸመ ተናግረዋል። በጥቃቱ ህጻናት መገደላቸውን የሚናገሩት እኚህ ነዋሪ የታላቅ ወንድማችን የ2 ዓመት ልጅ፣ የሌላው የወንድሜ ልጅ 1 ዓመት ከ7 ወር፣ ሌሎች ደግሞ የ14 እና የ15 ዓመት ልጆች ናቸው ብለዋል። ጥቃቱን ያደረሰው የሸኔ ቡድን ነው የሚሉት እኚህ ነዋሪ በተኙበት ቦታ ላይ ቤታቸውን ሰብረው ገብተው ግድያው መፈጸማቸውን ገልጸዋል። ታጣቂዎቹ ከግድያ ባሻገር ሱቆችን እንዲሁም ከብቶችን ዘርፈው የነበረ ቢሆንም ከቀበሌ ዝቅ ብሎ ግሽባቦ የሚባል አካባቢ ተኩስ ተከፍቶባቸው እንስሳቶቹን ጥለው መሄዳቸውን ተናግረዋል። በ2013 ዓመተ ምህረት በተፈጸመ ጥቃት አካባቢያቸውን ለቀው መሄዳቸውን ያስታወሱት ሚሊሻው ከተመለሱ በኋላ ቤት ያልተቃጠለና ያልፈረሰበት ወደ ቤቱ ሲገባ ቀሪው ግን በሸራ ውስጥ እንደሚኖር ይናገራሉ። እነዚህም ደግሞ አሁንም መጥተው አቃጥለው ሄዱ ሲሉ ቤቶችን መቃጠላቸውን ተናግረዋል። በአካባቢው በተደጋጋሚ የሚፈጸመው ጥቃት በማንሳት ወላጅ አልባ ሆነናል ሲሉ ያላቸውን ቅሬታ ይገልጻሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።